ተጭኖ እማ እኔ የሰራሁትን ነገር ብነግርሽ ለዘላለም ነው ይቅር ማትኝ። ለዘላለም ይቅር ካላልኩሽ አይደለም ለምን ትነግሪኛለሽ ማሬ? እንደው ባሳይሽና አይ ምንድነው እኮ አንድ በይ። እሺ አንድ እኮ ሁለት ሶስት አራት አምስት በይ። እሺ አምስት ስድስት በይ። አራት ንብረት ቆይ ገላሽን ልትታጠቢበት ነው ውዴ? አንቺ የወሰድሽው በእርግጠኝነት ተበታት ነው አልቋል። ታዲያ የትኛውን የለም አንድ የለኝም ማሬ፣ አንድ የለም። የወንድ መሀል ደግሞ ጠቅላላ እኮ የወንድ ሽቶ ነው ይዤ የመጣሁት እኔ። ሁለት ናት ለእኔ ይዤ የመጣሁት፣ ሌላው ሁሉም ተበትኗል ማሬ፣ የለም። እና ታዲያ አንቺ ነገር ይሄ ደግሞ አንድ የወንድ ሽቶ የለውም፣ ሁሉም የሴት ሽቶ ነው። ላኪያት ታዲያ አዘጋጅቼ ቤት ይኸውልሽ፣ አቤት አዘጋጅቼ እንዲጠብቅሽ ላኪያት ማሬ፣ ላኪያት ውዴ። ይኸው ብሩን ማየት የኛ መጣክ እንደ ውዴ። ይኸው እናቴ ብሩን ማየት ትችያለሽ፣ ርካሽ እንዳይመስልሽ ማሬ እኮ ላኪያት ውዴ፣ ላስቀምጥልሽ። ጥሩ አይደለም አሁን እሱ ጋር ውዴ። በጣም ቴንኪው። አንፈልግም እናቴ። አየሽው እንዴ ተሰማልኝ፣ ወደቀ። አሮን እማ የዚህ ሽቶ ሲለይ ጣዕሙ ብታዩ፣ ይሄ ሽቶ እንትን ነው የሚለው የሆነ ፒንክ ከለር የሆነ ፒንክ ብታይ ሽቶ አዝብኝ። ምን ያክል ብሸቻቸው ነው ይሄን ያክል ማን እንደጻፈው ልንገርሽ። ቆይ ኧረ ራቀኝ ጌታን ራቀኝ። ምን ያክል ብሸቻቸው ነው እንደዚህ ማር የተባለሽ? ጉድ እኮ ነው። ምን ያክል ብገቢ ነው ይሄን ያክል ሽቶ? ታጥበሽ አጠሪም እንዴ ማሬ? ላኪውና ደግሞ አቡሻ ማሬ ላሳይ ይሄ እኮ በጣም ቆንጆ ነው። ኧረ ማሬ እኔ ያን ያክላል። ይሄን ታይዋለሽ። እሱ እኔ ራሱ እሱን እሽጉን አይደለ እየመጣሁት አለ ቆሎ ጋር ይሄም አለ። ኧረ ማሬ ግን አይን ይበላብናል። እቃችንን እያሳየን ስንት የኛ ስታያቸው አብረው ነው ያሉ ስንት አለ ማሬ። አዎ አይ በቃ ኧረ ውዴ ይሄ ደግሞ ማሬ ቤትሽ ምን ያክል ቢሸጥ ነው ይበሉ። ደግሞ ይሄ ሲጣፍጥ የቤት ሽቶ ነው። እንደለቀ ሽቶ ነው ማሬ። የእንትን የለሽም እንዴ ውዴ? አለኝ ወላሂ ላለኝ። ይሄው ወረቢ ይሄው ዲስ ደግሞ በጣም ባይዘወይ ውድ ነው ማሬ። እንትን ነው ሎሽን ነው። እኔ እኮ ማሮቼ እንደው የዛሬን ያርገውና እቤቴ ማለት ነው። እሷን ጠይቋት። እሷ እኔ ጋር ስመጣ የፀጉር ማበጠሪያ የለኝም። እውነት ማርያምን ሰው አጥቼ ምናምን አይደለም፣ ግን በውሃ ፀጉሬን ታጠባለሁ፣ ፍርዝ አደርጋለሁ። ፊቴን ትጥብ ብዬ ላይ ግብት ነው የምለው። ልብስ ቅይር አድርገው ያነ ድሮ ማበጠሪያ እንዲልሽ ትዝ እንዲልሽ ብዬ ነው ማለት አያሳስብም። ማርያምን እውነቴን አንድ ምናምን እንትን አለኝ። ሻምፖ ይሄ አይደለም የኔ ሻምፖ። አዎ ሻምፖ የለኝ፣ አንድ ነገር አንነካካም እና በጣም